በመቀጠል የምናየው ሳብጀክት የሚለው የቲቸር ሬጅስትሬሽን የሶስተኛውን ክፍል ይሆናል። ቲቸር ሬጅስትሬሽን ላይ ሳብጀክት የምንለው መምህሩ ወይም ቱቶሩ የሚያስተምራቸውን ሳብጀክቶች የሚመርጥበት ሰሌክት የሚያደርግበት ክፍል ነው። ይሄም ሳብጀክቶችን አስ ዮር ሌቭል ኦፍ ኤክስፒሪየንስ ብቻ ነው አለው የሚያደርጋችሁ። ይሄም በእናንተ ፕሮፋይል ላይ የሚታይ ነው። እናም ደግሞ በዌብሳይታችን ላይ ፕላትፎርማችን ላይ ሰርች ስትደረጉ በዛ እዚህ ጋር በሞላችሁት ሳብጀክት መሰረት ነው ፕሮፋይላችሁን የሚያመጣው ማለት ነው። ሳብጀክት ስትመርጡ ኮንሲደር የምታደርጓቸው ነገሮች የመጀመሪያው እኛ እንደ ካምፓኒ ሁለት ብቻ ሳብጀክት ነው። ሁለት ሳብጀክት which is ሜጀራችሁን እና ማይነራችሁን ብቻ ነው የሚፈቀድላችሁ። ሜጀራችሁ ማቴማቲክስ ከሆነ ማይነራችሁ ፊዚክስ ሊሆን ይችላል። ሜጀራችሁ ኬሚስትሪ ከሆነ ማይነራችሁ ባዮሎጂ ሊሆን ይችላል። ልክ እንደዚህ ሁለት ኮርሶችን ብቻ ትመርጣላችሁ። ሁለት ኮርሶች መረጣችሁ ማለት ግን ግሬድ አይወሰናችሁ። ይሄ ማለት ለምሳሌ ማቴማቲክስ ቢሆን እናንተ ሜጀራችሁ ማቴማቲክስ ከግሬድ 1 አፕ ቱ 4 ቼክ ማድረግ ትችላላችሁ። ግሬድ 7 ቼክ ማድረግ ትችላላችሁ። ግሬድ 12 ድረስ ያሉትን ግሬድ አይወስናችሁ። ግሬዱን ቼክ ማድረግ ትችላላችሁ። ልክ ፊዚክስም በዛው መሰረት ሁለተኛው ማይነራችሁ ደግሞ ፊዚክስ ቢሆን ግሬዱን አይወስናችሁ። ከ9 እስከ 12 ቼክ አድርጋችሁ ማስተማር ትችላላችሁ። ነገር ግን ሶስተኛ ኮርስ መምረጥ አትችሉም። ምክንያቱም የሚያስመርጣችሁ ሁለት ኮርሶችን ነው። እነሱ ሜጀር እና ማይነራችሁ ነው ማለት ነው። ስለዚህ በዚህ መልኩ ሳብጀክት ላይ ስትሞሉ በጥንቃቄ እንድትሞሉ ሪከመንድ እናደርጋችኋለን ማለት ነው። ይሄም ለምሳሌ በዌብሳይታችን ላይ ማቴማቲክስ ቲቸር ወላጆች ሰርች ሲያደርጉ እናንተ እዚህ ጋር ከመረጣችሁት ብቻ ነው አቬሌብል የምትሆኑት። ለምሳሌ ባዮሎጂ የምትመርጡ ነገር ግን ማስተማር የምትፈልጉት ማቴማቲክስ ቢሆንና ትኩረት ሰጡ ከጥንቃቄ ጉድለት ባዮሎጂ ከሆነ እዚህ ጋር የመረጣችሁት ባዮሎጂ ላይ የምትመጡት ማለት ነው። ሰርች ስትደረጉ ለምሳሌ ባዮሎጂ ብሎ ሰርች ቢያደርግ ፊልተር ቢያደርግ እናንተ ባዮሎጂ ላይ የምትመጡት እንጂ ማቴማቲክስ ላይ አቬሌብል አትሆኑም ማለት ነው። ስለዚህ እነዚህ ነገሮች በጥንቃቄ ኮንሲደር እንድታደርጉ ነው። ሌላው የሳብጀክት ሁለተኛው ክፍል ደግሞ ላንጉጅ አይ ስፒክ የሚል ነው። ይህም ሎካል ላንጉጆችን የምትናገሯቸው ቋንቋውን መናገር የምትችሉትን ሎካል ላንጉጅ በመናገር ደረጃችሁ ለምሳሌ ቢጊነር ከሆናችሁ ቢጊነር ብላችሁ፣ ኢንተርሚዲየት ከሆነ ኢንተርሚዲየት፣ አድቫንስድ ከሆነ መናገር የምትችሉ ከሆነ አድቫንስድ ብላችሁ መሙላት ትችላላችሁ። ለምሳሌ አማርኛ አድቫንስድ መናገር የምትችሉ ከሆነ ፓርትነሮቻችሁ ከሆነ አድቫንስድ አማርኛ፣ ሌሎችም ትግርኛ፣ አፋን ሶማሌ፣ ሲዳማ፣ ፍሬንችም የውጭ ቋንቋዎችም አሉ። ልክ እነሱንም በዚህ መልኩ ለምሳሌ አፋን ኦሮሞ ከሆነ ቢጊነር ከሆናችሁ ቢጊነር፣ ኢንተርሚዲየት ከሆናችሁ ኢንተርሚዲየት የሚለውን ትምህርቱና ሌሎችም ቋንቋዎች የምትናገሯቸው ካሉ ልክ በዚህ መልኩ ቼክ እያደረጋችሁ መሄድ ትችላላችሁ ማለት ነው። ይህን ይመስላል የሶስተኛው ክፍል የሳብጀክት ማለት ነው። ስለዚህ እነዚህን ከሞላችሁ በኋላ ሴቭ በማለት ወደሚቀጥለው ክፍል ትሄዳላችሁ ማለት ነው።